ዳዊትን የሚጸልይ ሰው ቢያንስ 4 ነገር ያገኛል። ቢያንስ ነው። ሁልጊዜ ስለ ዳዊት እናገራለሁ። የመጀመሪያው እግዚአብሔርን መውደድ ያገኛል። የእግዚአብሔር ፍቅር። ቅዱስ ዳዊት እግዚአብሔርን አብዝቶ የሚወድ ነቢይ ስለነበረ ዳዊት ደጋግሞ የሚጸልይ ሰው የእግዚአብሔር ፍቅር ይበዛለታል። ሁለተኛ ደግሞ አባታችን ቅዱስ ዳዊት ሰው የሚወድ ሰው ነበረ። ሰው ብቻ ሳይሆን ከሰውም ጠላቶቹን የሚወድ ሰው ነበር ቅዱስ ዳዊት። ዳዊት የሚጸልይ ሰው ይገርማቸዋል፣ የሰው ፍቅር በልቡ እየጨመረለት ይመጣል። የሰው ፍቅር ይጨምርላቸዋል። ሶስተኛው ዳዊት የሚጸልይ ሰው ገራገር ልብ ያገኛል። አራተኛው ዳዊት የሚደግም ሰው እንባ ያገኛል። ስለ ኃጢአቱ ያለቅሳል፣ ስለ እግዚአብሔር ፍቅር ያለቅሳል። ደረጃዎች አሉት። እሱ በስሜት የሚለቀስ እንባ አለ። ከእግዚአብሔር ተሰጥቶ የሚለቀስ እንባ አለ። ደረጃ አለው። መንፈሳዊ ራሱ ያ ይሰጣል።